አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ አድማጭ ተከታታዮች ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? አልሐምዱሊላህ። ዛሬ የሆንኩትን ብነግራችሁ ማለት ነው በጣም ተባርዶ ነበረና በዛ ላይ ደግሞ እንግዲህ ያለንበት ቦታ ላይ ያው ህጋዊ ሆነን አይደለም የምንኖረው። ህጋዊ ስላችሁ ህገ ወጥ ሆነን አይደለም፣ ኖርማል ያው በተለይ ሳውዲ አረቢያ ላይ ስትመጡ አብዛኛው ሰው የስራ ቪዛ ወይም ደግሞ የስራ ወረቀት የሌላቸው ሰዎች አሉ። ያው እኔም እንደምታውቁት ባህርን አቋርጬ በጀልባ ነው የመጣሁት ማለት ነው። እና ይሁንና ዛሬ እንደ ድንገት ጠዋት ነው እና ወደ ውጭ ወጣሁ ማለት ነው። የሆነ እቃ ከመኪና ላይ ልወስድ ወደ ውጭ ወጣሁ ማለት ነው። እና ወደ ውጭ ስወጣ ልክ እቃውን ከመኪና ላይ ወስጄ ልመለስ ወይም ደግሞ ከመኪናው ላይ ውረድ ስል ድንገት እናጎቴ ከች አላሉ። የምገባበት ነው ያጣሁት ማለት ነው። እዛው ነው ደርቄ የቀረሁት። ብዙን ጊዜ እነሱን በምታዩበት ሰዓት ላይ መደናገጥ፣ መርበትበት ወይም ደግሞ ወደዛ ወደዚህ ማለት አያስፈልግም። እኔ ምንድን ነው ያደረኩት በሰዓቱ ከመኪና ላይ ስወርድ የሆነ ነገር ከመኪና ላይ እንደሚወስድ ሰው ጎንበስ ምናምን ብዬ ነበር እና እነሱን እይት ሳረጋቸው በዛው ነው ወደ መኪና ውስጥ ግብት ብዬ የቀረሁት ማለት ነው። ከዛ ምን አደረኩኝ? የመኪናውን በር ራሴ ላይ ቆልፌ እዛው እቃ እንደመፈለግ ሰው ምናምን አልኩ። ደግነቱ እነሱ ደግሞ እያለፉ ነበር እና ዝም ብለው አላዩኝም ይሁን አይተውኛል ይሁን አለመደናገጤንም ተረድተዋል ይሁን አላውቅም። ብዙውን ጊዜ እነሱ ሰውን እንደዚህ ሲያዩ ቆመው ምናምን ይጠይቃሉ እና እንደዛ አድርገው አልፈውኛል ማለት ነው፣ ደስ በሚል ሁኔታ። ብዙን ጊዜ እናንተ ሳታስቡት እንደዚህ አይነት ነገሮች ይከሰቱባቸዋል። በተለይ በስደቱ ዓለም ላይ በተለይ ሳውዲ አረቢያ ላይ ህጋዊ ያልሆናችሁ ልጆች ማለት ነው ራሳችሁን እንድትጠብቁ ነው ላስጠነቅቃችሁ የምፈልገው። ሁሌም ያው ራሳችሁን ጠብቁ ይባላል እና ያው ዛሬ አጋጣሚ ሆኖ ወደ ውዲቷ ሀገሬ ወደ ኢትዮጵያ ሊሄድ ነበረ ማለት ነው። ግን ደግሞ ያው ተርፌያለሁ፣ ቀርቻለሁ፣ አልሄድኩም፣ ቀርቻለሁ። ለወደፊት ግን ያው ለመሄድ ፍላጎት አለኝ። መቼም እዚህ አላረጅም ወይም ደግሞ እዚህ አልቀርም። የራሴ የሆነ ህይወት ያስፈልገኛል። መቼስ እንደዚህ ሆነን እዚህ ሀገር ላይ ብርዱ እንዴት ይዟችኋል? ግን በጣም ኃይለኛ ብርድ አለ፣ እየተባረደ ነው። ብርድ ገብቷል ማለት ነው። ኖርማሊ ብርድ ገብቷል። አዎ ሞቅ ሞቅ ያለ ልብስ ለበስ ለበስ አድርጉ ልላችሁ እፈልጋለሁ፣ ብርድ እንዳይመጣችሁ ማለት ነው። እና ዛሬ ሳላውቀው በድንገት ራሴን እስር ቤት አግኝቼው ነበረ፣ በሚገርምና በሚያሳዝን ሁኔታ ማለት ነው። እና ያልጠበቅኩት ነገር ነበር የተከሰተው። ይሆናል ብዬ ለራሱ አልጠበቅኩም ጭራሽ ማለት ነው። እና እንዴት እንደምላችሁ ለራሱ አላውቅም፣ እንዴት ብዬ እንደምነግራችሁ ለራሱ አላውቅም። አደነጋገጤ እስካሁን ድረስ እንግዲህ በጠዋት ነው፣ እስካሁን ድረስ ሰውነቴ ሁሉ ይንቀጠቀጣል ማለት ነው፣ ድንጋጤ። ምክንያቱም እኔ ተይዤም አላውቅም፣ እስር ቤት ገብቼም አላውቅም። በጣም ያስደነገጠኝና በጣም ነው የተንቀጠቀጥኩት። እናም እኔ ብቻ ብዙን ጊዜ ያው ታውቃላችሁ ስደት ላይ ስትሆኑ ብዙ የምታስቧቸው ነገሮች አሉ፣ ልታሳኳቸው የምትፈልጓቸው ነገሮች አሉ። እነዛን ነገሮች ለማሳካት ትጓጓላችሁ። ድንገት ደግሞ ሳታስቡት እንደዚህ ህጋዊ አለመሆናችሁ ብዙን ጊዜ ችግር ይፈጥርባቸዋል። እነዛን ያሰባችኋቸውን አላማችሁን ሳታሳኩ ድንገት ብድግ ትደረጋላችሁ ማለት ነው። ይሁንና ግን ያን ያህልም አትደንግጡ። ምክንያቱም ብትያዙም ሀገር ቤት ነው የምትሄዱት፣ ወደ ሀገራችሁ ነው የምትሄዱት፣ ወገኖቻችሁ ጋር ቤተሰቦቻችሁ ጋር ነው የምትቀላቀሉት እና ያን ያህልም የሚያስፈራ ነገር አይደለም፣ የሚያስጨንቅ ነገር አይደለም ማለት ነው። እና እንግዲህ አሁን ሰዓቱ በጣም በሚገርማችሁ ሁኔታ እኔ በጠዋት ማለት ነው ወደ ውጭ የወጣሁት እና 12 ሰዓት ከ31 ነው አሁን
እስካሁን ድረስ ሰውነቴ ይንቀጠቀጣል ማለት ነው፣ በድንጋጤ ማለት ነው። እና ጠዋት 7 ሰዓት አካባቢ ላይ ነው ወደ ውጭ ወጥቼ የነበረው እና ከመኪና ውስጥ የሆነ ነገር ለማምጣት እና በጣም ከዛ ተመልሼ ለራሱ ተኝቻለሁ ማለት ነው። ከዛ እቃውን አምጥቼ ስልክ ተደውሎብኝ ነው ቀስቅሰውኝ ሄጄ እቃውን ከመኪና ውስጥ ያወረድኩት ማለት ነው። እና ተመልሼ ለራሱ ተኝቼ 11 ሰዓት አካባቢ ላይ ነው የተነሳሁት ማለት ነው ከእንቅልፌ። እና በጣም ነው የገረመኝ። በጣም በቃ እኔ እንጃ እንደዚህ አጋጥሞኝም አያውቅም፣ እንደዚህ ሁኜም አላውቅም። ምን እንዳስደነግጠኝም አላውቅም። ከዚህ በፊት እኔ አልደነግጥም፣ እነሱን ሳያቸው ምናምን አልደነግጥም ነበረ ማለት ነው። ሰዓቱ ብርድ ሆኖ ይሁን ያስደነገጠኝ እንዴት ሆኖ ይሁን ለራሱ ምንም የማውቀው ነገር የለኝም። መደንገጤን ብቻ ነው የማውቀው። እና ይሁንና ግን ያው ተርፌያለሁ። ደግሞ እኮ አንድ መኪና እንኳን አይደለም 2 መኪኖች ናቸው። እና በ2 መኪና ነው እየሄዱ ያሉት። የሆነ የታዘዙበት ቦታ አላቸው መሰለኝ እነሱ ብዙን ጊዜ እንደዚህ ጠርቀምቀም ብለው የሚሄዱት ጥቆማ ምናምን ካለ ነው። እና ያው ተርፌያለሁ ማለት ነው። ተሰናብቻችሁ ነበረ አገር እስከምደርስ ድረስ ያው ከዚች ሰፈር ጠፍቼ ነበረ በቀላሉ ማለት ነው። ከምወዳችሁ ከማከብራችሁ ከውድ አድማጭ ተከታዮቼ ተለይቻችሁ ያው ይሄ የፈረደበት እስር ቤት ውስጥ ገብቼ ነበረ ማለት ነው። እና ያው ቢሆንም ግን አልተጻፈም። ሁል ጊዜ የተጻፈላችሁን ነገር ብቻ ነው የምታገኙት። ዛሬ ይሄንን መሰረት አድርጌ አንድ ነገር መናገር እፈልጋለሁ። በዓለም ላይ ከባዱ ገዳይ በሽታ ምን እንደሆነ ታውቃላችሁ? በዓለም ላይ ማለት ነው ከባዱ ገዳይ በሽታ ምን እንደሆነ ታውቃላችሁ? ወላሂ ነው የምላችሁ የሰው ልጅ ነው። እንዴት ታስባላችሁ እስቲ? በጣም ከባዱ ማለት ነው ከባዱ በሽታ የሰው ልጅ ነው። የዓለም ጤና ድርጅት በረድፍ አስቀምጧል። የሰው ልጆችን ሊገል የሚችል ነገር ብሎ በረድፍ ከ1 እስከ 10 ደረጃ አውጥቶ አስቀምጧል። 10ኛ ደረጃ ላይ ያለው አንበሳ ነው። አያችሁ አይደለ? የሰው ልጅ ግን 2ኛ ደረጃ ላይ ነው ያለው። ሰውን ለመግደል የሰው ልጅ 2ኛ ደረጃ ላይ ነው ያለው። 1ኛ ደረጃ ላይ ያለችው የወባ ትንኝ ናት። እኔ በጣም ነው የገረመኝ፣ በጣም ነው የደነቀኝ። የሰው ልጅ ነው ስላችሁ እንደዚህ በጦርነት ምናምን አይደለም፣ ኖርማሊ ማለት ነው። በቃ ሰውን በማስደንገጥ በመዝረፍ በመስረቅ የሰው ልጅ በዓለም ላይ የሰውን ልጅ ለመግደል 2ኛ ደረጃን ይዞ እየተንቀሳቀሰ እና በጣም ነው የገረመኝ። በጣም ማለት ነው በጣም ነው የገረመኝ። እንዴት ብዬ ራሴን እንዳስበው ማለት ነው። ይሄን ያህል ነን እኛ የሰው ፍጥረቶች ማለት ነው። እና ከዚህ በላይ ደግሞ የሚደንቅ ነገር ልንገራችሁ። እንደዚህ እንዲሆን ያደረገው ማን ነው? የኃያሉ ጌታ አላህ ነው። እንደዚህ እንዲሆን ያደረገ በቃ ሁሉም በረድፉ ያስቀመጠ በደረጃው ያስቀመጠ አላህ ሱብሓነሁ ወተዓላ ነው። ምን ለማለት ፈልጌ ነው? እናንተ የተጻፈላችሁን ነገር ብቻና ብቻ ነው የምታገኙት። የተጻፈላችሁን ብቻ ነው የምታገኙት። ሌላ ነገር ምንም ሊያገኛችሁ አይችልም ከተጻፈላችሁ ነገር ውጪ ማለት ነው። እና ምን ልላችሁ ፈልጌ ነው? ለማንኛውም እኔ አልተያዝኩም ወይም ደግሞ ልያዝም አልተነሳሁም። አጋጣሚው ነው፣ ያው በህልሜ ነው። አዎ በህልሜ ነው። እንቅልፌን ተኝቼ ነበረና በጣም ኃይለኛ እንቅልፍ ላይ ነበር። ሲያሯሩጡኝ እና ሲያሯሩጡኝ ብዬ እንደምነግራቸው አላውቅም። በግድ ነው ያመለጥኳቸው፣ ግን አምልጫቸዋለሁ። ደስ የሚለው ነገር ማለት ወይኔ እንዲህ ሞቀኝ ነው፣ ሌላ ነገር አይደለም። እሺ እናንተንም ትንሽ ሞቅ ላደርጋችሁ ላስጨንቃችሁ ስለፈለኩ ሳይሆን በቃ ሞቅ እንዲላችሁ ፈልጌ ነው። ገባችሁ አይደል?
እና በህልሜ ነው ተኝቼ በጣም ኃይለኛ እንቅልፍ ላይ ነበርኩኝ። በህልሜ በጣም ሲያሯሩጡኝ ደንግጬ ምናምን እየተንቀጠቀጥኩ ነው ከእንቅልፌ ለራሱ የተነሳሁት እና ያ ድንጋጤው በህልሜ ያየሁት ድንጋጤ እስካሁን ድረስ አለ። ልቤ ዱ ይላል። ወይ ጉድ! እንደዚህ ያስደነግጣል እንዴ? ማጎቴ ነው ብር ውድና የተከበራችሁ የቻናሌ አድማጭ ተከታታዮች ውድ ቤተሰቦቼ ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ በሌሎች ሀሳቦች እስከምንገናኝ ለዚህ ዩቱብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እስከ መጨረሻ አብራችሁ ስለቆያችሁ ከልብ አመሰግናለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።